አንቺም እዚህ ነገር ውስጥ እጅሽ አለበት እንድትመልሽልን ትክክለኛ እውነታውን እንድትነግሪ ነው እንፈልገው። ሄደሽ ከአብርሃም ጋር ተሳሳሚ ስናት እሺ የምትለኝ ይመስላል? የኔ ሴራ ቢሆን ሄደሽ ከአብርሃም ጋር በቃ ዛሬ አብራችሁ ደሩላት እሺ በቃ አድራለሁ ምናምን የምትለኝ ይመስላል? የምር የኔ ሴራ ቢሆን የእሷ ፍላጎት ስለሆነ ነው ይሄ እየሆነ ያለው። ገባ? እሱ የሆነ ነገር ማድረግ ሲፈልግና ልክ ሲያዝ ጤነኛ ነበርኩ ማለት ልማዱ ነው። ይሄ ከዚህ በፊትም የተፈጠረ ነገር ስለሆነ ፈልጎ ፈቅዶ አምኖበት ምናምን ያደረገውን ነገር ማለት ነው። ልክ ሰዎች ሲጮሁበትና ግርግር ሲነሳ እኔ ጤነኛ ነበርኩ፣ እኔ ራሴን ስቼ ነበረ፣ እኔ ራሴን አላቅም። እና ማን ነው መኪናውን እየነዳለት የነበረው? ያኔ የማያውቅ ከሆነ ያኔ ከሷ ጋር ሲሳሳም እንዴት ነው ራሱን የማያውቀው? ሸኝቷት ሲሄድ እንዴት ነው የማያውቀው? አብርሃምን ብዙ ሰዎች ይወዱታል፣ ማለት ብዙ ሰዎች ሊያደንቁት ይችላሉ። ግን ደግሞ ጥፋተኛ ከሆነ ጥፋተኛን አንተ ነህ። ይህ ሰው ልጅ አይንሽን መቼም አትክጂውም አይደል እንዴ? ሶ ያደረገውን ነገር ፌስ ቱ ፌስ እንደዚህ እያየሽ እሱ አይደለም ሩታ አውቃ የሰራችው ሴራ ነው የሚሉ ይሄ የማይሆን ክህደት እንደሆነ ሁላችን የምናውቀው ጉዳይ ነው። ዘላችሁ ተነስታችሁ እሷ ናት ምናምን አትበሉ። በቃ አንዳንዴ እንደ ሰው ማስቡ። ጭንቅላት የተሰጣችሁ ልታስቡበት ነው። ገባችሁ? ይሄ አእምሯችሁን ተጠቀሙበት። አንዳንዴም እንኳን ትክክለኛ ውሸት የሌለበት ነገር ትክክለኛ እውነታውን ነገር ነው